ሰበር ዜና ሶጎምቲ ኮስድ የሉ መምሐዳር ከተማ መቀለ ጦርነት ከፍቷል። ምዕራብ ትግራይ ወሪር ዝሓዘ ሰራዊት ብልጽግና ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። ዓለም አቀፉ ማህበረሰብ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ በቀጠናው እየከፈተው ባለው ጦርነት ሊያደርሰው የሚችል መዘዝ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 2018 ዓመተ ምህረት መቀለ ሶጎምቲ ኮስድ የሉ መምሐዳር ከተማ መቀለ ኩናትን ወረኩናትን ምክንያት በመግባር ኣብ መሰረታዊ ሸቀጣትን ካልኦትን ዘይግቡ ወሰኽ ዋጋ ኣደስዕቡን ራዕድያ ዝፈጥሩን አካላት ሕጋዊ ስጉምቲ ከም ዝወስድ ኣፍሊጡ እዚ ዓደል እዩ ብ500 ቅርሺ ጥራሕ ናብዛ ኣካውንት እዚ እናቶም ፃወቲ ኤሌክትሪክ ሞተርን ካልኢን ይኹኑ ሰናይ ዕድል ከንቲባ ከተማ መቀለ ኣይተ ሃይለ ኣረጋዊ ከም ዝሓበርዎ ድማ ካብ 10 ሐምለ ጀሚሩ ዘበት ንብሔራዊ ብርሰት ብዝብል መሪ ሓሳብ ዝተኻይደ ህዝባዊ ኮንፈረንሳት ብዓወት ከም ተዛዘመ ገሊፆም እዮም። በተወሳኺ እቲ መምሕዳር ብስርዓት በልጽግና ዝተኸፈተ ሓዱሽ መጥቃዕቲ ኣጥቢቑ ከም ዘኽንኖ እቶም ከንቲባ ገሊፆም። ሰበር ዜና ምዕራብ ትግራይ ወሪር ዝሓዘ ሰራዊት ብልጽግና ሎሚ ንጎሳዓት 12 ብኣንፈት ሸራሪና ብከቢድ ብረት ዝተጀመረ ተኹሲ ሕዚ ድማ ናብ ሙሉእ እግረኛ ተሰጋጊሩ ይርከብ። ጦርነት ከፍቷል። የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል።